ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን ከካፋ ቴሌቪዥን ለሳቱ ያዘጋጀናችሁን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታይት ብርሃኑ ነኝ። አብራችሁ ሆኖ በወረዳ በኢንቨስትመንት ዘርፍ የሚስተዋሉ ጠንካራ አፈጻጸሞችን አጠናክሮ ለማስቀጠልና ክፍተቶችን ለማረም እንደሚሰራ የቢጣ ወረዳ አስተዳደር ገለጸ። በ2017 በጀት ዓመት በወረዳ የሚገኙ 34 የእሸት ቡና መፈልፈያ ኢንዱስትሪዎች ቅድመ ዝግጅት መገምገሙ ተመላክቷል። ዘገባው የባልደረባችን ታመነ በየነ ነው። ምረታ ብርሃኑ ታቀርባለች። ወረዳዋ በቡና ልማት በስፋት ትታወቃለች ያሉት ደግሞ የግብርና አካባቢ ጥበቃና ህብረት ስራ ጽፈት ቤት ኃላፊ አቶ ጌታቸው ኃይለ ሚካኤል 18595 አርሶ አደሮች በልማቱ ተሳታፊ መሆናቸውን ተናግረዋል። በዋናነት በዚህ ወረዳ የታወቁ 3 ዋና ዝርያዎች አሉ። በ71 110 71 112 እና 74 54 የቆላው ቡና ዝርያ እነዚህ በስፋት በወረዳው የሚታወቁ ናቸው። ወረዳው ቡና ማልማት ብቻ ሳይሆን በዘር ዝግጅትም ከ2005 ጀምሮ እስካሁን ባለው በዘር ዝግጅት የሚታወቅ ወረዳ ነው። በጫካ በከፊል ጫካና በጓሮ ቡና ሽፋን ከ42447 ሄክታር በላይ መድረሱን የገለጹ ሲሆን በተለይም በወረዳዋ 18 አልሚ ባለሀብቶች መኖራቸው የ2017 የቡና ቅድመ ዝግጅት በተመለከተም ማብራሪያ ሰጥተዋል። ወረዳችን ወደ 18 የሚጠጉ አልሚ ባለሀብቶች አሉ። በግልም በፒኤልሲም ደረጃ ያሉ አልሚ ባለሀብቶች አሉ። ይህንንም ስናይ በትንሹ የ2016 አፈጻጸምን እነዚህ አልሚ ባለሀብቶችም አቅራቢ ኢንዱስትሪ ባለቤቶችም ባሉበት ባለፈው ሳምንት ላይ የገመገምንበት ሁኔታ አለ። ነገር ግን ውስን አልሚ ባለሀብቶች ውጭ በተቀመጠው እና በወሰደው መሬት ልክ ምርት ያመረተ ነው የሚል ነገር ግምገማው የለንም። እዚያው በተሻለ ሲያቀርብ የነበረው የነ አቶ አስማማው ለማርያም የሙለገ ቡና እርሻ ልማት ናቸው በተሻለ የገመገም ነው። ከዛም ባለፈ እነሱም ከተሰጣቸው ቢያንስ በባለ ሀብት በሰራነው ምርት ትመና መሰረት በሄክታር 6.5 ኩንታል ይገኛል ነው አማካይ ምርታማነት። ነገር ግን በዝቅተኛው ከ100 ሄክታር እስከ 852 ሄክታር ያላቸው አልሚ ባለ ሀብቶች አሉ። ሆኖም ግን በለማው ማሳ ልክ ምርትና ምርታማነትን አረጋግጦ ወደ ማዕከላዊ ከማቅረብ አንጻር ቀጣይ ባለሀብቱም አቅዶና አልሞ መስራት እንዳለበትና በ2017 በጀት ዓመት ደግሞ የግብ ስምምነት ተፈራርመን የወጣንበት ሁኔታ ነው ያለው። አቶ ጌታቸው በተደረገውም የ2016 የአፈጻጸም ግምገማ አንዳንድ ባለሀብቶች በገቡት ውል መነሻነት የሚጠበቅባቸውን እያከናወኑ አይደለም ብለዋል። ከዚህም ባሻገር በቢጣ ወረዳ 34 የእሸት ቡና መፈልፈያና 17 የደረቅ ቡና መቀሸሪያ ኢንዱስትሪ የበጀት ዓመቱ ቅድመ ዝግጅት ምን እንደሚመስል ግምገማ መደረጉንም የጽህፈት ቤቱ ኃላፊ ገለጻ አድርገዋል። የወረዳው ዋና አስተዳዳሪ አቶ ታምሮ ምሩ በበኩላቸው የቢጣ ወረዳ የዞኑን 40% ድርሻ የሚሸፍን በመሆኑ ይህንኑ በምርትና በጥራት የማስቀጠሉ ጉዳይ አሁንም ትኩረት እየተደረገበት ስለሆነም አውስተዋል። የቡና ታሪክ ስናነሳ ሰፊ ነው። በአንድ ሌሊት ተነጋግረን የምናበቃው አይደለም። እጅግ በጣም አመርቂ ነው ብሎ መውሰድ ይቻላል። ለአብነት ብናነሳ ቡና አብዮት ከዚህ ቀደም ቡና የሚባል ታሪክ በካፋ ዞንም በቢጣ ታሪክም ከጓሮ ሸምጥተን ከምንጠጣው ቢያለፈ አልነበረ። በተለይ 10 እና 15 ዓመታት ታሪክና እንቅስቃሴ ቡና የተደረገው ሰፊ ንቅናቄ ትልቅ ውጤት አመርቂ ውጤት ነው ያመጣው ብሎ መውሰድ ይቻላል። ተጨባጭ ለውጦች ናቸው ያሉት። ዛሬ ላይ በቡናው ዘርፍ ብንወስድ በቡና ኢንቨስትመንት በቡና ስራዎች ብንወስድ በወረዳ ውስጥ ያሉ ትላልቅ የሆኑ 18 ኢንቨስተሮች አልሚ ቡና ኢንቨስተሮች ያሉበት አካባቢ ነው። በአቅራቢም ዘርፍ ጨምረን ወደ 34 የሚደርሱ አሉና አሁን በየቦታው አሁን ቡና ኢንዱስትሪ ብንመለከት በየቀበሌ የምናጣበት አግባብ የለም። ሁሉ ቦታ ላይ ከአንድ ቀበሌ 3 4 ከዚያም በላይ ኢንዱስትሪዎች ያሉበት አካባቢ ነው ብሎ መሰለኝ። ይሄ የሚያሳየው ምንድነው? የፖቴንሻል ቡና ፖቴንሻል ከጊዜ ወደ ጊዜ በጣም የጀመረበት ከጌዲ ከእለት ፍጆታ ባለፈ ለዓለም ገበያ ጭምር የሚያደርግ ትልቅ ፖቴንሻል ኤሪያ ነው። በተጨባጭም የተገመገመው የተለየውም ቢጣ ወረዳ ካፋ ዞን ውስጥ ካሉት ወረዳዎች ውስጥ በቡና ሽፋን እና በቡና ምርታማነት የዞኑ 40% የሚሸፍን ድርሻ ነው ያለው። 4000 ቶን ቡና ለማዕከላዊ ገበያ ለማቅረብ ግብ ተጥሎ እየተንቀሳቀሰ ያለው ወረዳው በዋነኛነት በቡና ላይ ከታሪካዊ ዳራና ለአርሶ አደሩ ተጠቃሚነት እየሰራ እንደሚገኝም ገልጸው ይህን አጠናክሮ መቀጠል የሚገባ ጉዳይ ነው። ከዛ ባለፈ ከቡና ሽፋን ባለፈ ጥራት ላይ ሰፊ ስራ የሚጠይቅም እንዳለ ይወስዳል። ከኛ አንፃር አብዛኛው ግሎባል ቡና ኢንቨስትመንት ተሰማሩ ሰዎች
የቡናን አያያዝ ስርዓት በደንብ የተረዱ በደንብ የገባቸው በደንብ በጥራት አምርቶ ፕሮሰስ አድርጎ ለማዕከላዊ ገበያ የሚያቀርቡ ናቸው። አልፎ አልፎ ግን ዳር በተለይ ቆላማ አካባቢዎች የሚኖሩትን ቡና ጥራት ጉዳይ ግን አሁንም እየሰራንበት አግባብ ነው የነበረው። ከሁሉም ቡናን ጨምሮ በተለያዩ የኢንቨስትመንት ዘርፎች በመንቀሳቀስ ላይ የሚገኙት ጥንካሬዎችን የማስቀጠል እዚህም እዚያም የሚስተዋሉ ክፍተቶችን የማረሙ ጉዳይ የወረዳው የቢሮ ስራዎች ናቸው ሲሉ ዋና አስተዳዳሪ አቶ ታምሩ ምሩ ተናግረዋል። በተደረገው ድጋፍና ክትትል በ2017 ቅድመ ዝግጅት ስራ በተሻለ ደረጃ ላይ ናቸው ስለተባሉት ባለሀብቶች በተመለከተ ገለጻ ያደረጉት ደግሞ በዞኑ ግብርና አካባቢ ጥበቃና ህብረት ስራ መምሪያ የአካባቢ ጥበቃ ዳይሬክቶሬት አቶ ተመስገን ማሞ ናቸው። በአጠቃላይ 19 የቡና ኢንዱስትሪዎች የአቶ አንድነት የሾን ጨምሮ 19 የቡና ኢንዱስትሪዎች የቅድመ ዝግጅት ምዕራፋቸውን ተሸጋግሮ የቡና ግብይት ብቃት ማረጋገጫ ወስደዋል። ይህን ሂደት ለማለፍ እንደ አካባቢ ጥበቃ በዋናነት እንግዲህ ቡና በሽፋን ማሳደግ ብቻ ሳይሆን ጥራቱንም ጠብቆ ደረጃውን የጠበቀ ቡና ለማዕከላዊ ገበያ በማቅረብ በምርትም ከፍተኛ ኢኮኖሚካል ተጠቃሚ በኢኮኖሚ ተጠቃሚ እንዲሆን ከፍተኛ ገቢ እንዲያገኝ ለማድረግ እየተሰራ የዞኑ መንግስት እየሰራ ባለው ስራ አሁን እንደምናይ የቡና ጥራት አንዱ እንደ አካባቢ ጥበቃ መስፈርት ተብሎ የዓለም አቀፉ የግብይትም የሚቀበላቸው ስታንዳርዶች አሉ። የነዚህ ባለሀብቶች ተሞክሮ ለሌሎችም የሚጠቅም ስለሆነ ከአካባቢ ጥበቃ ጉዳዮች ጋር አያይዘው አቶ ተመስገን ተናግረዋል። ስለዚህ ቡናን ጥራት እንጠብቅ ስንል ምንድነው ከአካባቢና ማህበረሰብ ተጽዕኖ ግምገማን ከግምት አድርጎ ከመስራት አኳያ ጥራት እንዴት እናስጠብቃለን? ስለዚህ አሁን የምናየው ትልቅ ግዙፍ ቡና ኢንዱስትሪ አሁን ያለንበት የአቶ አንድነት የሾ ኢንዱስትሪን ስናይ በወረዳው 34 ኢንዱስትሪ ካሉት ፊት ለፊት ላይ በእኛ ግምገማ በእኛ ድጋፍና በእኛ የወረዳ ባለሙያዎች ድጋፍና አግባብ ስናይ ፊት ለፊት ወጥቶ አብረዋቸው የወጡ ሌሎች ወረዳ ውስጥ አሉ። አንዱ ደግሞ ፊት ለፊት ላይ ወጥቶ ይሄ ነው። ከዚህ አኳያ የአካባቢ ጥበቃ ስታንዳርድ ምንድነው? የግቢ የሸጥ ዝግጅት ስራዎች ምንድናቸው? አንዱ የቡና ኢንዱስትሪን ማሽን ከማጽዳት ጀምሮ የቡና የታጠበ ቡና ማድረቂያ አልጋን ከማዘጋጀት ጨምሮ በዝርዝር እነዚህ መስፈርቶች ስታንዳርድ የካፋ ህዝብ ታሪክ ባህልና እሴት ተጠብቆ ለትውልድ መሻገር እንዲችል በሚሰራበት የበኩሉን እየተወጣ መሆኑን የጊምቦ ወረዳ አስተዳደር ገለጸ። ወረዳው የካፌቾ ዘመን መለወጫ በዓል ማሽቃሬ ባሮ በድምቀት እንዲከበር ቅድመ ዝግጅት ማድረጉን የወረዳው ዋና አስተዳዳሪ አቶ ትብብሩ አሰፋ ተናግረዋል። በወረዳው በየሞ ቀበሌ ያሆ መንደር ላይ የተገነባው የባህል ቤት በመስከረም 7 ቀን 2017 ዓ.ም እንደሚመረቅም ተጠቁሟል። በላቸው በላይ ተጨማሪ አለው። የማሽቃሬ ባሮን በድምቀት ለማክበር ቅድመ ዝግጅት መደረጉን የተናገሩት የጊምቦ ወረዳ ዋና አስተዳዳሪ አቶ ትብብሩ አሰፋ በወረዳው በበየሞ ቀበሌ ጋሪያው አካባቢ የተገነባው የባህል ቤት መስከረም 7 እንደሚመረቅ ዋና አስተዳዳሪው ተናግሯል። አሁን ያለንበት ከወረዳችን ያው 35ቱ ቀበሌዎች አሉ። ከዛ አንዱ የሆነው በየሞ የሚባል ቀበሌ ነው። በየሞ ደግሞ ይሄ ጋሪያው ይባላል ልዩ ስሙ። ይሄ ታሪካዊ ቦታ ላይ ነው ያለነው። ያው እንደምታዩትም የካፋ ማንነትን የሚያሳይ ሙዚየም ማለት ነው። ሙዚየም አሁን ተሰርቶ የተጠናቀቀና ለምረቃ የተዘጋጀንበት ያለንበት መሆኑ እንደ ካፋ የካፋን ማሽቃሬ ባሮ ወይም የዘመን መለወጫ ለማክበር ከወትሮ የተለየ ያደርገዋል እንደ ወረዳችን። ስለዚህ ይሄንን ግንባታ ሲሰራ ያው ዘርፈ ብዙ ጥቅም ነው ያለው። አንደኛ የካፋ ማንነትን የሚያሳይ ቅርሶች የሚቀመጡበት፣ ሁለተኛ የተለያዩ የቱሪዝም ስበት ማዕከል የሚሆኑበት ደግሞ ለቀጣይ ብዙ ስራ እድል የሚፈጥርበት ሁኔታ አለ።
ይሄንን ስንል ደግሞ ምናልባት ካሉት ወረዳዎች ይሄ አጠቃላይ የከፋ ማንነት የሚያሳይ ሙዚየም እዚህ እንዴት ተመረጠ የሚለው ያው የራሱ የሆነ ምክንያት አለው። ያው እንደምታዩት አሁን እዚህ ቁማችሁ ቦንጋ ሸምበቶን ማየት ትችላላችሁ። ሁለቱም ትዩ ላይ ነው ያሉት። ቦንጋ ሸምበቶ ላይ ሆኖ ያው የከፋ ንጉስ እዚህ ሁለቱ ይታያል ዳገት ላይ ስለሆነ እዚህ የጎሽ ማዕከል ነበረ። ጎሽ ላይ ደግሞ አዳኝ በከፋ አዳኝ አለ። የጎሽ ደግሞ ጎሽ የሚገል ዝም ብሎ ማንም ሰው ጎሽ አይገልም። አዳኝ ጀግና የሆነ ሰው ነው የሚገለውና እዚህ መጥቶ አድኖ የሚሄዱበት ከዛ አድኖ ሲሄዱም ያጋጠመ ታሪክ ስላለ ነው እዚህ ላይ ካሉት ወረዳዎች በተለየ መልኩ ግንባታ ግንቦ ወረዳ ላይ እንዲገነባ በወረዳችን ላይ እንዲገነባ የተደረገውና ስለዚህ ይሄንን ደግሞ በሰፊው የሚያብራሩ ሰፊ ታሪክ የሚያውቁ አባቶች አሉን። ስለዚህ በዛ መነሻ ተደርጎ እዚህ ግንባታ እየተሰራበት ያለ ሁኔታ አለ። የቦታውን ዳራ የተናገሩት የወረዳው ዋና አስተዳዳሪ አቶ ትብብሩ አሰፋ ቤቱ ሲመረቅ ዘርፈ ብዙ ጥቅሞችን እንደሚሰጥ ገልጸዋል። የህዝብ ስለሆነ ከህዝብ የሚሰበሰብ ገንዘብ እዚህ እንዲውል ተደርጎ ነው። ስለዚህ በየአመቱ ህብረተሰባችን ሲያዋጡ ቆይተው አሁን ያለበት ደረጃ ወደ ማጠናቀቁ ደርሰናልና በዚህ አጋጣሚ እንግዲህ ይሄንን ለተባበረን ሁሉ የወረዳችን ህዝብና ሌሎች በዞንም በኩል ድጋፍ ያደረጉትን ምስጋና ያቀረብኩ እንግዲህ በዓሉን ይሄ እንደ ወረዳችን በጣም የደመቀና ለየት ያደረገ ስለሚያደርግ ከፋ አጠቃላይ በዞናችን ውስጥ ያሉ በወረዳችን ውስጥ ያሉ ሌሎች አካባቢም ያሉ ያው ትውልደ ከፋ የሆኑ ይሄንን ምረቃ በመስከረም 7 ስለምናረግ ቀርቦ ያው ታዳሚ እንዲሆኑና አብሮ እንዲያስመርቁ ማንነታችንንም ደግሞ የከፋ ማንነትንም ምን እንደሆነ ለትውልድም የሚያስተላልፉበት እድል ስለሆነ እዛ እንዲገኙ የሚለውን መልእክትን አስተላልፋለሁ። በበዓል ሰሞን ከፍተኛ የሆነ የኤሌክትሪክ ኃይል ፍጆታ መኖሩ ይታወቃል። ከዚህም ጋር ተያይዞ አደጋ እንዳይከሰት የቅድመ ጥንቃቄ መልእክቶች ይተላለፋሉ። ትክክለኛ የኤሌክትሪክ አጠቃቀማችን ምን መሆን አለበት የሚሉ ጉዳዮችን ባልደረባችን ምረታ ብርሃኑ ዝርዝር አዘጋጅታለች። ተከታትለን እንመለስ። የውሃ ኃይል ንጹህ ታዳሽ የኃይል ምንጭ ሲሆን የውሃን ተንቀሳቃሽ ኃይል ኤሌክትሪክን ለማምረት ይጠቅማል። የውሃ ኃይል በውሃ ላይ የተመሰረተ ነው። እሱም ንጹህ ታዳሽ የኃይል ምንጭ ነው። የውሃ ኃይልን በመጠቀም የኤሌክትሪክ ማመንጨት በጣም ታዋቂና አስተማማኝ ከሆኑ የታዳሽ ኃይሎች አንዱ ነው። የሃይድሮ ኤሌክትሪክ ኃይል እንዴት ይሰራል? የጄኔሬተር አሰራር በኒውተን በተገኙ መርሆች ላይ የተመሰረተ ነው። እነዚህም የኃይል ጥበቃ ህግንና የቴርሞዳይናሚክስ የመጀመሪያና ሁለተኛ ህጎችን ያካትታል። ሃይድሮ ፓወር ተብሎ የሚጠራው ከጄኔሬተር የሚመረተው የኤሌክትሪክ ኃይል በተርባይኖች የሚመራ ሲሆን የውሃውን እምቅ ኃይል ወደ ኤሌክትሪክ ኃይል የሚቀይር ነው። እንደ ሀገር የኃይል አቅርቦት ላይ በርካታ ስራዎች እየተሰሩ መሆኑ ይታወቃል። በዋነኛነት የታላቁ የህዳሴ ግድብ የኤሌክትሪክ ማመንጫን ጨምሮ ማለት ነው። በመላ ሀገሪቱ ሙሉ ለሙሉ የኤሌክትሪክ ኃይል ምንም እንኳን ተሟልቷል ባይባልም ያለውን በአግባቡ መጠቀም አስፈላጊ እንደሆነ ይነገራል። አጠቃቀማችን ሊሆን የሚገባው ኃይል ቆጣቢ የኤሌክትሪክ ቁሳቁሶችን መርጦ መጠቀም፣ ብዙ ኃይል የሚቆጥቡ አምፖሎች የሚባሉት ላይት ኤሚቲንግ ዳዮድ ኤልኢዲ እና ኮምፓክት ፍሎረሰንት ላምፕ ሲኤፍኤል አምፖሎችን ብቻ መጠቀም፣ መሰል የቤት ውስጥ መገልገያ የኤሌክትሪክ ቁሳቁሶችን ብንጠቀም የኤሌክትሪክ ኃይል ፍጆታቸው አነስተኛ ስለሆነ ለወርሃዊ ፍጆታችን የምንከፍለውን የገንዘብ መጠን ይቀንሱልናል። ኃይል አባካኝና ከመስፈርት በታች የሆኑ የኤሌክትሪክ እቃዎችን መጠቀም ወጪያችን እንዲጨምር ያደርጋሉ። ውጤታማ የኃይል መጠቀሚያ ሰዓትን ለይቶ መጠቀም። ውጤታማ የኃይል መጠቀሚያ ሰዓት የሚባሉት ከምሽቱ 4 ሰዓት እስከ ንጋት 11 ሰዓት ድረስ ያለውን ጊዜ ያጠቃልላል። በዚህ ሰዓት ላይ የተጠቃሚው ቁጥር ስለሚቀንስና ያልተቆራረጠ የኃይል አቅርቦት ስለሚኖር የኤሌክትሮኒክስ እቃዎቻችን በአጭር ጊዜ ውስጥ ብዙ ያገለግሉናል። ይህም የኃይል ፍጆታችን የሚቆጥርበትን ሰዓት ርዝመት በመቀነስ የምናወጣውን ገንዘብ ይቆጥብልናል። በኃይል መዋዠቅና መቆራረጥ ሳቢያ የኤሌክትሪክ እቃዎችን እንዳይቃጠሉም ያደርግልናል። ሌላኛው አላስፈላጊ የኤሌክትሮኒክስ አጠቃቀምን መቀነስ። አላስፈላጊ የኤሌክትሮኒክስ አጠቃቀምን መቀነስ ማለት የኤሌክትሪክ ቁሳቁሶችን በማንጠቀምበት ሰዓት ማጥፋት ማለት ነው። ለምሳሌ ቤት ውስጥ በማንኖርበት ጊዜ የበሩ አምፖሎችንና ሌሎች የቤት ውስጥ የኤሌክትሮኒክስ እቃዎችን ብናጠፋቸው ሳንጠቀምበት
ስንጠቀምበት የምንከፍለውን የፍጆታ ሂሳብ መቀነስ እንችላለን። ለአንድ ሀገር እድገት ወሳኝ የሆነውን የኤሌክትሪክ ኃይል መቆጠብ ወይም ካላስፈላጊ ብክነት ማዳን የሁላችንም ኃላፊነት ነው እንላለን። ከደን ጥበቃና ልማት ባሻገር በእንስሳት እርባታና ንብ ማነብ እንዲሁም ሌሎች ተግባራትን እያከናወነ መሆኑን የዴቻ ወረዳ ግብርና ጽሕፈት ቤት አስታወቀ። በወረዳው በሬድ ፕላስ ፕሮጀክት በርካታ ስራዎች የተከናወኑ መሆኑም ተገልጿል። ጽዮን ታደለ ተጨማሪ አላት። የሬድ ፕላስ መርሃ ግብር በዴቻ ወረዳ ከጀመረ 6 ዓመታትን ያስቆጠረ ሲሆን በዚህም በርካታ ተግባራት እየተከናወነ ይገኛል። ከዚያም መካከል የአረንጓዴ አሻራ ላይ ትኩረት ሰጥቶ እየተሰራ እንደሚገኝም የፕሮግራሙ አስተባባሪ አቶ አስራት ግዛው ተናግረዋል። አረንጓዴ አሻራ ጋር ተያይዞ እንደ ሀገረ መንግስታችን እስከ ታችኛው መዋቅር ባወጀው አዋጅ መሰረት ችግኞችን በቅድሚያ በሰፊው በማዘጋጀት ተከላውን በሰፊው እያንዳንዱ ቀበሌ ላይ አካሂደናል። ይህን ስናካሄድ ዝም ብሎ ተክሎ መመለስ ብቻ ሳይሆን ለሪፖርት ፍጆታ ብቻ ሳይሆን ከቅድመ ዝግጅት ጀምሮ ትልቅ ትኩረት ስለተሰጠበት ትልቅ ውጤት ተገኝቷል። ለአረንጓዴ አሻራ እኛ ትኩረት የምንሰጠው ከመስከረም ጀምሮ ነው። ተከላው የሚካሄደው በክረምት ወቅት ቢሆንም ከግንቦት ጀምሮ እስከ ነሐሴ ወራት ውስጥ ቢሆንም ከችግኝ አዘገጃጀት ጀምሮ ከዘር ዝግጅት ጀምሮ ከእንክብካቤ ጀምሮ ከመስከረም ወር ጀምሮ ጥብቅ በሆነ ወይ ከባለድርሻ አካላት ጋር በመሆን ከማህበረሰብ ጋር በመሆን ሰፊ የችግኝ ዝግጅት በማድረግ ነው ተከላውን በሚፈለገው ልክ ልናሳካ የበቃ ነው። በዚህ 5 ዓመት ውስጥ ትላልቅ የተባሉ ሰፊ ገላጣ ቦታዎች ነበሩ። ከዚህ በፊት የዛሬ 5 ዓመት አካባቢ የዛሬ 4 ዓመት አካባቢ ክፍት ቦታዎች ነበሩ። እነዛን በጂፒኤስ በመሳሪያ በባለሙያ በታገዘ መልኩ ቦታውን በመከለል ተከላዎችን አካሂደን እንክብካቤዎችንም በማካሄድ ተገቢ ጥበቃ ተገቢ አጥር በማድረግ ከማህበረሰባችን ጋር ከእያንዳንዱ ቀበሌ ጋር እንደተከልን ውል በመፈራረም ዛሬ የተከልኩትን እስከ መጨረሻ ድረስ እንከባከባለሁ። በየ2 ወሩ በየ1 ወሩ አረም ሲወጣ በተገቢ ሁኔታ እናርማለን፣ ተገቢ ጥበቃ እናደርጋለን በሚል ውል ተፈራርመን በዛ ልክ በፐርሰንት ከ98% በላይ የስርገት ደረጃ በማድረስ እንደ ሀገር ሳይቱ በግሪን ሌጋሲም ሞዴል እንዲሆን አድርገናል። አስተባባሪው አክለውም ከደን ጥበቃና ከደን ልማት ባሻገር በእንስሳት እርባታ በንብ ማነብና መሰል ስራዎች እያከናወኑ እንደሚገኝም ገልጸዋል። በበግ ማሞከት ላይ የቦንጋ በግ እርባታን ወደ ቀበሌ በማውረድ የማስፋፋት ስራና ዝርያ ማሻሻሉ ላይ የአንድ ቀን ጫጩት ከጉብሬ በማስመጣት ግሩፖችን በማደራጀት ወደ ስራ በማስገባት በንብ ማነብ ስራ ደግሞ የማር ምርትን ትናንት ከነበረው ከፍተኛ ለማድረግ ስራዎቹ በሰፊው ተሰርተዋል። በተገኙት ውጤትም ደግሞ ጥሩ አቋም ያላቸው በባለሙያ የተጠኑ በሬዎች ተገዝቶ የእንስሳት መኖ በተገቢ ተዘጋጅቶ የድለባ ስራዎችም በጥሩ ሁኔታ እየተሰሩ ነው የሚገኙት። ለአብነት ያክል የአንድ ቀን ጫጩት ከጉብሬ ያስመጣ ነው። መጀመሪያ ስንጀምር 82260 ብር ነው። ዛሬ ላይ ካፒታላቸው ወደ 1 ሚሊዮን የተጠጋ ካፒታል አላቸው። ጎን ለጎን ደግሞ የጫጩት ስራ የማሳደግ ስራ እየሰሩ ዛሬ ላይ 18 በሬዎችን በሳይንሳዊ መንገድ እየደለቡ ይገኛሉ። ወረዳው በኮሮሪማና በተለያዩ ቅመማ ቅመም የሚታወቅ እንደመሆኑ መጠን በዘመናዊ መንገድ ለማሳደግ ትኩረት ተሰጥቶ እየተሰራ እንደሆነም አብራርተዋል። ዴቻ ወረዳ በኮሮሪማም በጥምዝ በቅመማ ቅመም በቡናም የሚታወቅ አካባቢ ነውና ይህን እንዴት ዘመናዊ አድርገን ሳይንሳዊ አድርገን ውጤታማነቱን እናረጋግጣለን በሚል ከባለድርሻ አካላት ጋር በመወያየት ሰፊ ስራ ተሰርቷል። ችግኝ ጣቢያ ላይ ኮሮሪማዎችን በማዘጋጀት ምርጥ ዘር በመምረጥ
ለማህበረሰብ ካሰራጨን በኋላ ቀሪውን በ82260 ብር ለገበያ በማቅረብ ተሽጦ የማህበራት አካውንት ላይ የገባበትም እንደ ጥሩ ተሞክሮ ነው ወሰድነው። ጀነራላይዝድ ሲያደርግ ያው ይሄ ወረዳ እንደ ሀገር በናሽናል ሌቨል ሞዴል ሳይት ነው። በዚህ 2 ዓመት ውስጥ ብቻ ትላልቅ የመንግስት ባለስልጣናት የተለያዩ ዞኖች፣ ወረዳዎች፣ ቀበሌዎች ጉብኝት አድርጓሉ። ውጤቱን መሰረት በማድረግ በዚህ 2 ዓመት ውስጥ ወደ 23 ትላልቅ ጉብኝቶች ተካሂዷል። ልምድ ልውውጥ ተወስዷል። ለአብነት ያክል ከዳውሮ ዞን የዳውሮ ወንድሞቻችን፣ የኮንታ ወንድሞቻችን ከሰላማጎም ከቤንች ሸኮም ጭምር እዚህ ወረዳ መጥቶ ልምድ ልውውጥ አድርጎ የሄዱበት አጋጣሚ አለ። የክልላችን ከፍተኛ አመራሮች በክልላችን በርዕሰ መስተዳድር ዶክተር ነጋሽ ዋጌሾ የተመሩ እዚህ ሳይት መጥቶ ቀን ሙሉ ጎብኝቶ ተገቢ አስተያየት ሰጥቶ እኛን ኢምፓወር አድርጎ የሄዱበት እድሎችም ነበሩና እና እኛም እንደ ጽህፈት ቤትም እንደ ፕሮግራምም የለፋነው ልፋት በውጤት ሲመነዘር ስታይ ዛሬ ላይ የስራ ሞራላችን ከፍ ብሎ አሁንም የበለጠ ውጤት ለማስመዝገብ ከማህበረሰብ ጋር ትልቅ ስራ እየሰራን እንገኛለን። የከፍተኛ ትምህርት ተቋማት ለ2017 የትምህርት ዘመን ተማሪዎችን በወቅቱ ተቀብለው ለማስተማር አስፈላጊውን ዝግጅት ማጠናቀቃቸውን ትምህርት ሚኒስቴር አስታወቀ። በሚኒስቴሩ የአካዳሚክ ጉዳዮች መሪ ስራ አስፈጻሚ ዶክተር ኤባ ሚጄና በ2017 ዓ.ም ከፍተኛ ትምህርት ተቋማት ለትምህርት ጥራት ልዩ ትኩረት ሰጥተው እንደሚሰሩ ተናግረዋል። የትምህርት ሚኒስቴር የትምህርት ጥራትና አጠቃላይ አፈጻጸም ለመከታተል የሚያስችል ስምምነት ከሁሉም ዩኒቨርሲቲዎች ጋር እንደሚፈራረም አንስተዋል። ስምምነቱ የትምህርት ጥራትን ከማስጠበቅ ባለፈ ስራዎችን ቆጥሮ በመስጠት አፈጻጸማቸውን ለመከታተል የሚያግዝ መሆኑን ገልጸዋል። የከፍተኛ ትምህርት ተቋማት በእውቀትና ክህሎት የበቁ ተማሪዎችን በማፍራት ለሀገርና ሕዝብ የላቀ አበርክቶ እንዲኖራቸው በልዩ ትኩረት እየሰሩ ይገኛሉ ማለታቸውን የኢትዮጵያ ዜና አገልግሎት ዘግቧል። የተወደዳችሁ ተመልካቾቻችን ከካፋ ቴሌቪዥን ለሳቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ዜናዎቹን በመምራት እኔ ብሩክታዊት ብርሃኑ አብራችሁ ቆይታ አደረግኩ። ከቀሪ የካፋ ቴሌቪዥን መሰናዶች ጋር መልካም ጊዜ